ያው ኢንተርፌረንስ ምን የሚባለው እንዳልነው የኢንፎርሜሽን መገጫጨት ሲኖር ነው። ያው there are two kind of interference አለ ፕሮአክቲቭ እና ሪትሮአክቲቭ የሚባሉ። ያው ፕሮአክቲቭ ኢንተርፌረንስ የሚባሉት ኢንፎርሜሽን ለርንድ ኤርሊየር ኢንተርፊውዝ ዊዝ ሪኮል ኦፍ ኒው ማቴሪያል። ይሄ ፕሮአክቲቭ የሚባለው ያለፈው ከአሁኑ ጋር ሲገጫጨብን የአሁኑን ለማስታወስ ስንል ያለፈውን ስናስታውስ proactive ይባላል። if any information interferes with the ability to remember the old information interferes is called retroactive ይባላል። retroactive ደግሞ የምንለው ያለፈውን ለማስታወስ ስንሞክር የአሁኑ ትዝ የሚለን ከሆነ ምን ይባላል? retroactive ይባላል ማለት ነው። new memory for old ወይም displacement theory የሚባል አለ። this theory holds that information in the memory can wipe out old information just as a recording audio video type አንድ ኢንፎርሜሽን ስንቀበል ሌላ ኢንፎርሜሽን ይወጣል የሚል ቲዮሪ ነው። this theory is mostly associated with short term memory ነው። ምክንያቱም ሾርት ተርም ሜሞሪ ነው ሚሞሪ የሆነ ነገር ሎስት ማድረግ የሚችለው። ሎንግ ተርም ሜሞሪ ላይ የተቀመጠ ነገር ሎስት መሆን አይችልም። ሶ ይሄ ዲስፕሌስመንት ቲዮሪ የሚባለው አንድን ነገር ስናስታውስ አንደኛውን እንረሳለን የሚለው ነው። ያኛው ረስተን ሳይሆን አእምሯችን ላይ የሚመጣው እሱ ሲሆን ነው ማለት ነው። where the capacity for information is limited to 7+ because limited ለሆነው የሚሰራው ይሄ it cannot be associated with the long term memory because it's virtually unlimited capacity ነው ማለት ነው። ከዛ motivated forgetting Sigmund Freud maintain that people forget because they block from conscious memory that are triggering painful to live with. He called this self-protective process. ይህ self protective process የሚባሉት እነዛ ነገሮች በማስታወሳችን የምንጎዳ ሲሆን የምንረሳቸው ለምሳሌ የምናውቃቸውን ሰዎች በሞት ስናጣ ምናምን ለጊዜው እንጎዳለን። ግን ራሳችንን አሳምነን እነዛ ሰዎች መርሳት እንጀምራለን። ቢኮዝ ከነሱ ጋር ያንን ከዛ ፔንፉል ከሆነ ህይወት ጋር መቀጠል ስለሚከብደን ሰዎች ስለሆንን የእኛ ደግሞ ሰዎች የለውጥ ባሪያ ስለሆን የለውጥ ሲባል ዛሬም ነገም በተመሳሳይ ህይወት መኖር ስለማንል እነዛ ሰዎች መርሳት እንጀምራለን። ሶ ያኛው ሞቲቬትድ ፎርጌቲንግ ይባላል ማለት ነው። ያው እሱ ምንድን ነው ያለው ሲግመንድ ፍሮይድ ሰልፍ ፕሮቴክቲቭ ፕሮሰስ ብሎ ነበረ። ግን አሁን ላይ ብዙ ሳይኮሎጂስቶች ሞቲቬትድ ፎርጌቲንግ ብሎ ስም አውጥተውለታል። ኪው ዲፔንደንት ፎርጌቲንግ አለ የመጨረሻዋ። ኪው ዲፔንደንት ፎርጌቲንግ የሚባለው ኢትስ ኦፍተን ዌን ዊ ኒድ ቱ ሪሜምበር ዊ ሪላይ on retrieve cues, items of information that can help us find the specific information we are looking for. When we lack retrieval cues, we may feel as if we have lost to whole number for an entry in the mind's library. የሆነ ኪው አስቀምጠን ለምሳሌ ቅድም እንዳልኳችሁ ቻንክ በሚባሉ መረጃ አስቀምጠን የሆነ ነገር ከዛ ያ ቻንክ የሚባለው ነገር ሲጠፋብን በቃ ሙሉ በሙሉ ፋይሉ ልናጣው እንችላለን። ሶ ያኛው ምን ይባላል? ይሄ ኪው ዲፔንደንት ፎርጌቲንግ ይባላል ማለት ነው። ኢን ሎንግ ተርም ሜሞሪ ዚስ ታይፕ ኦፍ ሜሞሪ ፌለር ሜይ ቢ ዘ ሞስት ኮመን ታይፕ ኦፍ ኦል ኪው ዛት ያው ሎንግ ተርም ሜሞሪ ላይ በብዛት የሚገጠሙት እነዚህ ናቸው። ኪው ዛት ዌር የሆነን ሰው አይታችሁ የት ነው ማውቀው ምናምን ብላችሁ ረስታችሁ ከቆይታ በኋላ ያቺ ኪው ስትመጣላችሁ ኦኬ ለካ እንደዛ ነው እንደ የምትሉት አይነት ኪው ዲፔንደንት ሜሞሪ ይባላል። this may explain why remembering is often easier when you are in some physical environment as you were in or current cues in the present context much from the past ነው። የሆነ ኪው ማለት ምን ማለት ነው? ሂንት ወይም ደግሞ ምልክት ማለት ነው አይደል? ምልክቱ ሲጠፋብን ቦታው ሙሉ ይጠፋብናል። ለምሳሌ የሆነ አገር ሄዳችሁ የሆነን ቤት በሆነ ቤት ምልክት ካረጋችሁ ወይም በሆነ ህንፃ ወይም የሆነ አስፓልት ምልክት ካረጋችሁና ከጊዜ በኋላ ስትመጡ ያ አስፓልት ከጠፋ ኢንቴንሽናችን ያን አስፓልት ማግኘት አይደለም። በዛ አስፓልት ተደግፈን የሆነን ቦታ ማግኘት ነበረ፣ ግን አስፓልቱ የለም። ሶ ኪው ዲፔንደንት ፎርጌቲንግ ይባላል ማለት ነው። ኪው ፕሬዘንት ዱሪንግ ኢኒሻል ስቴጅ ኦፍ ለርኒንግ ሄልፕ አስ ቱ ሪኮል ዘ ኮንተንት ስፔሲፊክ ለርኒንግ ማቴሪያል ኢዚ ማነር ነው። your mental or physical state may also act as a retrieval cue, evoking a state dependent memory. For example, if you are intoxicated, when you something happen, you may remember better when you once again have you drink than when you are sober. የሆነ ነገሮችን ምናምን ስትጠጡ ወይ የሆነ ነገር ሲሆኑ
የምናስታውሳቸው ነገሮች ለምሳሌ ሰዎች የሆነ ሰው ሲሆንባቸው የሆነ ነገር ሲጠፋባቸው ምናምን ሲሰክሩ በሰከሩ ሰዓት የሚያስታውሱ አሉ። ሶ ኪው ዲፔንደንት ነው ማለት ነው። ያ ነገር ሲኖር ነው ያን ነገር ማስታወስ የምትችል። ላይክዋይዝ ኢፍ ዩር ኢሞሽናል አሮዛል ኢዝ ስፔሻሊ ሃይ ብሎ አት ኤ ታይም ኢቨንት ዩ ሜይ ሪሜምበር ዛት ኢቨንት ቤስት ዌን ዩ አር ዋንስ አጌን ሳም ኢሞሽናል ስቴትስ። እዚህ ጋር የእነዚህን አይተናል። እዚህ ጋር ደግሞ ወደ 5.3 ይመጣል። ኢምፕሩቪንግ ሜሞሪ ወደሚለው someday in the near future drugs may be available to help people with memory deficiency to increase normal memory performance ነው እና some near future drug እንትኖችን የሚሞሪን አቅም የሚጨምሩ ድራጎች እየመጡ ነው። for the time being however those of who hope to improve our mental our memory must rely on mental strategies ነው። some sample memory can be useful but complicated ones are often more bothersome than the words. A better approach to follow is some generally እነዛን ከመጠቀም እነዚህን መጠቀም ይጠቅመናል። ወይንም ደግሞ በእንትኖች ተጠቅመን በሆነ አሺሽ ወይ በምን ተጠቅመን ማስታወስ ከመሞከር ይሄኛው በጣም ጠቃሚ ዌይ የሚባለው ነው። መጀመሪያ ያው paying attention ነው። it's obvious but we often fail to remember because we never encoded the information at the first place. በስርዓቱ ኢንኮድ ስላላደረግነው እንረሳዋለን፣ ነገሮችን ማስታወስ ያቅተናል። so pay attention when you do something, remember you will do better if you encode it. ኢንኮድ ማለት ፔይንግ አቴንሽን ማለት ነው፣ ቦታ መስጠት። ሶ ቦታ ካልሰጠን ዝም ብለን ማንበቡ ጥቅም አይኖረውም ማለት ነው። እንደ ኢንኮድ ኢንፎርሜሽን ኢን ሞር ዛን ዋን ዌይ ኢንፎርሜሽንን ኢንኮድ ማድረግ በተለያየ መንገድ በድምፅም በቪዲዮ በሌላ ማለት ነው። ለምሳሌ እናንተ ስታነቡ ይገባችኋል፣ ከዛ ቪዲዮ ታዩበታላችሁ፣ ይገባችኋል። ትምህርት ቤት ሄዳችሁ ወይም ደግሞ በዩኒቨርሲቲ ባላችሁበት ዩኒቨርሲቲ በአስተማሪዎች ትማራላችሁ። ሶ በተለያየ ዌይ ስለያዛችሁ የማስታወስ እንትናችሁ በጣም ይጨምራል ማለት ነው። and add meaning, the more meaningful material are more like to link up with the information already long term memory. የሆነ ሚኒንግ መስጠት ማለት ሚኒንግፉል የሆኑ ነገሮች በሎንግ ተርም ሜሞሪ በመጠቀም የመቀመጥ እንትናችን በጣም እንትን ናቸው፣ ጥሩ ነው። and take your time if possible, minimize interference by using study break, rest, recreation. Sleep is ultimately the way to reduce interference. ሚኒማይዝ ማድረግ ኢንተርፌረንስ በስተዲ ብሬክ በማድረግ ለምሳሌ 2 ሰዓት 3 ሰዓት ተከታታይ ነገር ማጥናት እንደ ጥናትም ከሆነ የአንድ ሰው አይምሮ ለ25 ደቂቃ ፎከስ አድርጎ አንድ ነገር ማየት የምችለው ሶ እና ለተከታታይ 25 ወይም ለ2 ሰዓት ለ3 ሰዓት የምንቆይ ከሆነ ከ25 ደቂቃ በኋላ አእምሯችን ብዙም እየያዘ አይደለም ማለት አይዝም። ሶ ራሳችንን በጊዜያችንም እየተጫወትን ነው። ሶ ጊዜያችንን መጠቀም በአግባቡ አጥንተን መተኛት። አንዳንድ ሰው በቃ ትንሽዬ እንቅልፍ ማለት በቀን 4 ሰዓት 3 ሰዓት እየተኛ ሌሊት የሚያነቡ ሰዎች አሉ። ያ በምናነብበት ሰዓት ይገባናል፣ ግን ኢንፎርሜሽኑ ሴቭድ አይደረግም፣ ኢንኮድም አይደረግም። ሶ ማንበብ ብቻ ነው የሚደረገው ጭንቅላታችን ውስጥ የሚደረገው ነገር ማለት ነው። ኦቨርለርን ማለት ያው ኢንፎርሜሽን አፍ ዩ ቲንክ ኦልሬዲ ነው ኢትስ ዋን ኦፍ ዘ ቤስት ዌይ ቱ ኢንሹር ዩ ዊል ሪሜምበሪንግ ነው። ያው ስተዲንግ ኢንፎርሜሽን የሆነ ነገር የምታውቀውን ኢንፎርሜሽን ድጋሚ ማንበብ ወይም ደግሞ መማር፣ እሱ ደግሞ ለምን ቤስት ዌይ ነው? ድጋሚ ለማስታወስ በጣም ጥሩ ዌይ የሚባለው ነው። ሞኒተር ዩር ለርኒንግ by testing yourself frequently, rehearsing roughly and reviewing periodically, you will have a better idea of how you are doing ማለት ነው። ሞኒተሪንግ ዩር ለርኒንግ ባይ ቴስት እያደረግን ለምሳሌ የምናነበውን ነገር ዝም ብለን እየሸመደድን ብቻ ማስቀመጥ ሳይሆን በእንትኖች ወይ ማስቀመጥ ማለት በዛ ወይ ብቻ አንብበን ብቻ ማስቀመጥ ሳይሆን ጥያቄዎች መስራት፣ ከጓደኞቻችን ጋር በማውራት ምናምን በብዙ ወይ እነዛ ነገር ማስቀመጥ ይጠቅመናል ማለት ነው። እና ይሄ የቻፕተር ሰመሪ ነው። ያው በዚህ ቻፕተር ላይ ያየናቸው ነገሮች ናቸው እነዚህ።